ሰላም የመዳም ታክሲ ነኝ ከማዳም ኩሽና። ዛሬ ቆንጆና ለየት ያለ ቺዝ ኬክ በኦሪዮ እንሰራለን እና አበረታቱኝ፣ ሰብስክራይብ አድርጉኝ። እዚህ ጋር ዳይጀስቲክ ብስኩት ፈጭቼ አዘጋጃለሁ። እንደዚህ አድርገን ደቃቅ አድርገን ፈጨውና ጉርጉድ ባለ ሰሃን እንጨምረዋለን። እዚህ ጋር ገልብጠን እናዘጋጅና ከዛ ቅቤ የቀለጠ የገበታ ቅቤ የቀለጠ እናዘጋጃለን። እና ሰብስክራይብ አድርጉን ፕሊስ፣ አበረታቱኝ፣ ላይክ አድርጉ። ቅቤያችን ተዘጋጅቷል። እንደዚህ አድርገን አንድ ላይ እናሸዋለን ማለት ነው። እያያችሁ ጨምሩበት እንዳይደርቅባችሁ፣ ለስለስ ማለት አለበት። ያያችሁ እንደዚህ ያደረጋችሁ። እኔ ትንሽ ቅቤ አንሶኝ ጨምሬበታለሁ ደረቅ ስላለብኝ። ያያችሁ መጨመር ትችላላችሁ ነው። በግራም ምናምን አላውቅም፣ ዝም ብዬ ብዙ ጊዜ በግምት ነው የምሰራው። እና እዚህ ጋር ወረቀቱ ማለት ነው፣ የወረቀት ምንድነው የሚባለው? ወረቅ ዝብዳ። እሱን አዘጋጃለሁ በኋላ ላይ እንዳያስቸግረኝ ሲወጣው። አያችሁ እንደዚህ አድርጋችሁ ቁረጡት። ክብ ቅርጽ ይዞ ቆንጆ ሆኖ ይወጣል። በዚህ አድርጋችሁ ቁረጡት። እኔ ይሄ እቃ ነው ያለኝ። በኋላ ላይ የሚከፈት ነው፣ እንትን ነው፣ ፕላስቲክ ነገር ነው፣ ጎማ ነገር ነው። በኋላ ላይ እንትን ስለው ፈተዋለሁ። ባላችሁ ነገር በኬክ መጋገሪያም ይቻላል። አያችሁ እንደዚህ ያለው ነው ወጥቷል፣ ወረቀቱ ማለት ነው። እና እንትን እንዳይልብኝ እንዳይነሳ ደግሞ በእጄ ጠቅልል አድርጌ ፈተዋለሁ። በቃ ቦታውን ይዞ ይቀመጣል እንዳያስቸግር ማለት ነው። እና ፕሊስ አበረታቱኝ፣ ሰብስክራይብ አድርጉ። ስለምታዩኝ ስለምታበረታቱኝ በጣም ነው የማመሰግነው። አላህ ይስጥልኝ። እና እንደዚህ አድርገን እናስተካክሏለን። ከቻልን በእጃችንም ካልሆነ እንትን ነገር በሻይ መጠጫ ብርጭቆ ምናምን ነገር እንትን ማለት እንደዚህ ማሳመር እንችላለን ማለት ነው። ከዛ ወደ እንትናችን እንመጣለን። ክሬም ለመስራት ይሄን እንትን ነው ወደልቪያ ነው የሚባለው። 3 ጨምሬያለሁ። 3 ነው የጨመርኩት። አንድ ትልቅ 2 አነስተኛ። እዚህ ጋር በጣም ብሎ ችግሩኝ በማንካ ነው ያወጣሁት። እና እንደዚህ 3ቱንም አንድ ላይ ጨምረን እናንተ እንደ እንትናችሁ መጠን እንደምትሰሩት መጠን ትንሽ ከሰራችሁ 2 ይበቃችሁ። እዚህ ጋር በመምቻ እንመታዋለን። ግን እንትን አላልኳችሁም፣ እንትን ጨምሬበታለሁ። ክሬም አረንጓዴው የምግብ ክሬም ማለት ነው። እዚህ ጋር ደግሞ ንስትሌ ጨምሬያለሁ። ሀሊብ ሙከሰፍ በደንብ እስከሚዋሃድ ድረስ አንድ ላይ ማደባለቅ ነው። ከዛ እዚህ ጋር ጀላቲን አዘጋጅቻለሁ። እኔ የጨመርኩት 2 ጀላቲን ነው። ምክንያቱም ክሬሙ በኋላ ላይ እንዳይላላ ማለት ነው። ሴትዬ የሰው ቤት ይዛው ምትሄድ ነበር የሰራሁት። መኪና ላይ ብዙ እንዳይቀልጥ ነው። ቤት ከሆነ ለቤት የምትሰሩ ከሆነ ችግር የለውም። እኔ ለቤት ከሆነ አልጨምርም ብዙ። ግን የሰው ቤት ምናምን ሄድ ከሆነ ሙቀትን እንትን እንዳይለው እንዳይጎዳው በሚል ነው የጨመርኩት። እና እንደዚህ በዚህ መልኩ ተዘጋጅቷል። አሳምረን ፍሪጅ እናደርገዋለን ማለት ነው። በቃ አስተካክለን ፍሪጅ እናደርገዋለን። እኔ ማታ ላይ ነው የሰራሁት። ነገ ልትወስደው ዛሬ ማታ ሰርቼ ነው ፍሪጅ ያደረኩት። በነጋታው ደግሞ እዚህ ጋር ኦሪዮ እያዘጋጀው ነው። ክሬሙን አውጥቼ ነው ነጩ ፓርት የውስጡን አውጥቼ ፈጭዋለሁ። እቹ እንደዚህ አድርገን ነጩ ፓርት መውጣት አለበት። ከዛ በመፍጫ እንፈጨዋለን።
ከዛ ብዙም ያናክል መድቀቅ የለበትም እንደ ፍላጎታችሁ። እኔ ብዙ አላደቀኩት፣ ትንሽ ይቀረዋል። ድጋሚ አንድ ልምታውን መትቼዋለሁ እና በዚህ መልኩ እንደዚህ ፍጩት። ከዛ አውጥቼው ከእቃው እንደዚህ ሆኗል። በሚወሰድበት ከገልብጬዋለሁ። ከዛ ኦሪዮውን ከላይ እንሰንሳለን። ሌላ ጊዜ ግን በስትሮበሪና ብሉቤሪ ምናምን ሬድቤሪ እንደዛ ነበር የምሰራው። ዛሬ ለየት ይበል ብዬ ነው፣ በኦሪዮ ልሞክረው ብዬ ነው። የመጀመሪያ ነው ግን በኦሪዮ ስሰራ እና እንደዚህ ኦሪዮ መሆኑን ማስታወቂያ ለመለጠፍ ያልተፈጨ እንትን ያላልኩትን ኦሪዮ ላዩ ላይ አርጌበታለሁ። በዚህ መልኩ ወጥቷል። ጣዕሙም ቆንጆ እንደሚሆን አልጠራጠርም። ምክንያቱም በጣም ነው የሚወዱት እንደዚህ ስራ። ሁሌም ሰው ቤት ስትሄድ እንደዚህ አይነት ነገር ነው ስሪልኝ የምትለኝ እና ስለምትመለከቱኝ ስለምታበረታቱኝ አመሰግናለሁ።